ሳይሆን ምን እንደምንሰጥ አናውቅም። በአፕዴት ዊንዶውስ በነገራችን ላይ ብዙ ነገሮችን ደብቆ ነው የሚሰራው። ሀይድ ነው የሚያደርገው። ስፔሲፊኬቱን ነው የሚያሳየን እንጂ ሲምፕሊፊኬሽን አለው ዊንዶውስ ግን ሃይዲንግ ማለት ነው። ምን እንደሚሰራ ባክግራውንድ አለ። እዚህ ጋር ሁሉ የሚሰራው ነገር በእኛው እጅ ነው ያለው። ምን እንደሚሰራ ማወቅ ይቻላል። ኮማንዶችን ናክልና በአሁን ዶክመንት ኢንስታሌሽን የሚል የለም ዶክስ ወይም በፒዲኤፍ ያለ መጀመሪያ ያለ የለም መጀመሪያ ያለ ፒዲኤፍ ና ነገር ይሁን ቦርድ ፋይል እሱ ማለት የለውም የለውም መጀመሪያ ላይ ኒው ነው ኒው ግሩፕ ኒው ነው ኒው ላይ ነው ለምሳሌ ራሱ ላይ ደግሞ ማርታ የትኛው ነው? ፒዲኤፍ ነው ዶክመንቱ? ፋይል ነው ፒዲኤፍ ከዛ ቀጥሎ የፓይተን ላይብረሪዎችን ነው የምንጭነው። ፓይተን ማለት እንግዲህ ይሄ ሲስተም ብዙ ሲስተሞች ናቸው ብያቸዋለሁ። ኦዶ ነው። ኦዶ በፓይተን የተሰራ ነው። ስለዚህ እሱ ረን ለማድረግ የሚያስፈልጉ ላይብረሪዎችን መሰራት ጋይድ ለሁሉ የሚሉት በኋላ ኦዶ እንዲሰራ እነዚህ ላይብረሪዎች መሆን አለበት ነው። ይህን ረን ስናደርግ ቀይ የሚያሳየን ከሆነ ኤረር ነው። እያንዳንዱ ኮፒ ፔስት ማድረገው ስታቱሱን ለማወቅ ቀይ የምናሳይ ማለት እያንዳንዱ ስንት ነው ሪፖዚተሪ ላይ የሚለው ያ ሪፖዚተሪ ላይኖር ይችላል። አሁን የሚገርማችሁ ነገር ስንጀምር ሲጭን የነበረው ስንጀምር ምን ለውጥ አለ መስላችሁ? ኦፕሬቲንግ ሲስተም ቀጥታ አሁን ሲሄድ ምናምን አልኳችሁ አይደል? በፊት ዝም ብለን አፕዴት ነበረ እሱ አልሰራም። ከተወሰነ ጊዜ በኋላ ውስጥ ያሉ ላይብረሪዎች እነዚህ ምንጭ ናቸው ማለት ነገር አሁን እየሰሩ ነው። ከተወሰነ ጊዜ በኋላ ላይሰሩ ይችላሉ። ለምሳሌ ሶርሱ በእኛ እጅ አይደለም ያለው ፍሮም ዘ ክላውድ ያ ክላውድ በተቀየረ ቁጥር እኛ ፓኬጁን ላናገኝ ይችላል። ስለዚህ ሌላ ኦልተርኔቲቭ ፓኬጅ ማግኘት አለብን። አንዱ ራሴ ሚኒስትሪ ላይ ያለ ሶፍትዌር አካባቢ ያው የተሻሻለው ከስተማይዝ የተደረጉ ኮምፖነንቶች አሉ። በእጅ በሚኒስትሪ እጅ ላይ ያለ ነገር አለ። ያው የምናወሳው ቴክኒክ እና ከዛ ከስተማይዝ የተደረጉት ነገር
እንጂ እንዳለ ፎርም ዘክለው አሁን እነዚህ ላይብረሪዎች የምትላቸው ያው ስቴብል አይደለም። ትልቁ ቻሌንጅ ነው እሱ። ኦፕሬቲንግ ሲስተሙ ተቀየረ። ስለዚህ ለኦፕሬቲንግ ሲስተሙ እንደገና ሌላ ሶርስ አገኘ። ይሄም አሁን ይሄ ሴት ምናምን ነገር ብላችሁ መቼ እንደሚቆም አለ ሪፖይተሩ ሊዘጋ ይችላል። እንደገና ሌላ ማለት ውስጥ ያሉ ላይብረሪዎች ከዚህ በፊት ስንጠቀምባቸው ስትሬት የነበሩ ላይብረሪዎች አሁን አልሰራ ይላል። ካልሰሩ ደግሞ ሌላ የነሱ ኢኩቫለንት የነሱ ኮረስፖንዲንግ ፈልገን መጫን አለ። ኦቨርፓስ ብናደርገው በኋላ ሲስተሙ ላይ ይሄ ቻሌንጅ እንዳለ ልታውቁ አሁን ለምሳሌ እዚህ ጋር ፒአይፒ ሽማና ማሳያችሁ እቺ አትሰራም ነበር አትሰራም ነበር። ደግሞ ከተወሰነ ጊዜ በኋላ መስራት ነበር። ሌላ ሶስት ነበር የምትጠቀመው ለዚህ ስለብቻ። አሁን ደግሞ መስራት ነበር። ነገ ደግሞ ሊቆም ይችላል። እዚህ ጋር መስራት ቆማል። ቋሚ አለ ዳታ ካንተም እሱ ጋር ያለው ነው እንግዲህ ተጠቅሞ ያለው ግን የተቀየሩ ነገሮችን ማለት ሊቀየር ይችላል። እናፈርደው አሁን የኢንስታሌሽን ስቴፕ የባህሚ ዊኪ ሳይት ላይ ታገኙታላችሁ። በነገራችን ላይ ሶፍትዌሩ ሰፊ የሆነ ዶክመንቴሽን ሳይት አለ። ባህሚ ዊኪ ብላችሁ ብትገቡ ከመጀመሪያው ጀምሮ ሶፍትዌር የተሰራበትን ፓኬጆቹ፣ ሶፍትዌሮቹ፣ ኢንስታሌሽን ስቴፕ ሁሉ ታገኛላችሁ። ግን ያ በሆነ ሰዓት ላይ የተቀመጠ ኢንስታሌሽን ስቴፕ ነው። አሁን የምትጠቀሙበት አይሰራም። አፕግሬድ አልተደረገም፣ አፕዴት አልተደረገም። ያው እኛ ሁሉ ጊዜ ስለምንጠቀምበት አፕዴት ስለምናደርገው ቢጫ ማለት ዋርኒንግ ነው። ያው ችግር የለውም፣ ኮምፎርቲቭ ነው። ቀይ ከሆነ ግን ቆም ብለን የሱ ወይም እሱ ተመሳይ መጫን አለብን። አሁን እያንዳንዳቸው ላይብረሪዎች ምንድነው ጥቅማቸው? እኔም አላውቃቸውም። እያንዳንዱ ላይ ያው ያንን ነገር ለመስራት ያ ሶፍትዌሩ ለመስራት የሚያስፈልጉ ላይብረሪዎች ናቸው። እያንዳንዱ ኮምፖነንት ማወቅ እንትንም አይደለም ወሪ ማያረጋችሁ ምናምን ብታውቁት በቃ የሆነ ፓርት እንግዲህ ምንም የሚጠቅማችሁ ነገር ስላልሆነ ዋናው እሷን ፓርት ሳልጭናት እንዳል ውስጥ የተሰራበትን ሶፍትዌሩ ሲሰራ አገልግሎት የማወጡ ቱሎች ናቸው።
ይስፋ ይረብሻል። እኛዋን ላይ ብታዩት ከዚህ ፊት ስለተቀባች ነበረች ማለት ምንም ስንዘልዬ ቤት ሲስተሙን አይችልልኝ በኋላ ነው ወደዛ ስለው ይሄድና ይላል ዳውንሎድ ያደረገ ይመስላል ታይቶ አቻ ፔድ ጊዜ ነው ቀይ ከላይ ይሄ ነገር የሚችልበት ሜካኒዝም መፍጠር አለብን ማለት ነው። አሁን ደግሞ ያው የተመቶና ቻትጂፒቲ አይነት ኤአይ ስላሉ ሰፖርት የሚያደርግ ነገር ባለፈው የነበረው አንዳንዶቹ በኤአይ ተጠቅመን ሰፖርት አደረገን ማለት ነው። እዚህ ጋር ስንሞክረው የመጀመሪያው ሲሆን ማንም ይችል እንደውም አሁን ያለፈው ቢግኒንግ እኛ እንደዚህ እናንተ ወንበር ይዘን ስንሰረት ምንም አንድ ዛን ያኔ ነው የሚከብድ አጠቃላይ ነው ማለት አብዛኛው ሰው ተርፋት የማይሰው ነው። ስለዚህ ዲጋው ሌላ ቀራው በትራያል ለችኛዋን እኔ ችኛዋን አገኘ 1.8 ነው ሰራሊ ከተወሰነ ጊዜ በኋላ ያው ያለው ለምሳሌ የመጣንበትን እንትን እንታየው ትራይንግ ይሄ ባለቤትነት የከሬ ነው ምናምን ነገር ይሄ ቢልዲንግ ቱሉ አሁን አንዳንድ ሶፍትዌር ፕሮፕራይተር የሚባሉ አሉ የኔ ነው የሚባሉ ቢልዲንግ ቱሎቹ ላይሰንስ ስለሆነ ማለት ነው። ለምሳሌ በማይስኩዌል ሰርቨር አንድ ሲስተም ሰርቶ ይሄ ሲስተም ነው ማለት አይቻልም። ቢልዲንግ ቱል ማይስኩዌል ሰርቨር ላይሰንስ ሊሆን አንደስ ያን ኮርስ ካላረ እዚህ ጋር ግን በሙሉ ሶፍትዌሩ ቢልዲንግ ቱልስ ኦፕን ሶርስ ናቸው። ኖ ሞር ሪኩዌስት የለባቸው። ስለዚህ ጫነ ኪባረን ስለሆነ ካምፓስ ይሄንን አይቶ ብዙ ጊዜ ምንድነው ይሄ ማለት የረብ ማለት የሚቻልበት ሜካኒዝም ነው የለም ምናምን ነገር ነው ብዙ ጊዜ ትሬኒንግ የሚጠይቅ ጥያቄ ነው፣ ግን ይቻላል። አሁን እዚህ ጋር የምናደርገው ፌል የሚያደርገውን እንለየው። ያኛው አንድ ጊዜ ያልፍና የመጨረሻውን ሲችል ሰክሰስፉል በኋላ ምናልባት ፌል አድርጎ ልጆች እንደዚህ በለቀማ የምንሰራው ከዛ በወቅቱ ያኔ ሲጀመር ቪኤም አፕሮች የመጣው ኢንስታሌሽኑ በጣም ከባድ ስለነበር አንድ ሰክሰስፉል ሆኖ ከተጫነ የዛን ቪኤም ውስጥ ሌላ ቦታ ላይ ኮፒ ፔስት ማድረግ ይችላል፣ ሪፒት ማድረግ ይችላል። በዚህ ነገር የኢንስታሌሽኑ from the beginning ጀምሮ ቻሌንጂንግ ነበር። አሁን ግን ብዙ ነገሮች አራፉ ፕሮብሌም ሲመጣ የላይኖክስ ኢንቫይሮንመንት ትልቁ ያለው አድቫንቴጅ እንደ ዊንዶውስ አለ ዝግ አለ ዩዝ ፋይል ሶሉሽን የሆነ ነገር ሲገጥማቸው ሶሉሽን እንደዚህ ፕሮቫይድ የሚያደርገው ወይም ሶርስ ላይ በጣም አለ ሳይሰለቹ ከመሞከር ኦፕን ሶርስ ስለሆነ ፓብሊክ ስለሆነ ለሚያጋጥም ፕሮብሌም በሙሉ ሶሉሽን እናገኛለን።
አሁን እንደምታዩት እዚህ ላይ ለብዙዎቻችሁ ቅርብ የላችሁ ሶፍትዌር እየጫንኩ ነው። ሌላ ወይ መሰለኝ ኮምፖነንቶች፣ ላይብረሪዎች ብዙዎቻችን የዊንዶውስ ዩዘር ስለሆነ ዊንዶውስ አንድ ጊዜ በዊዛርድ ይጭናል። ምን እንደሰራለን ወርድ ሲጭን ማአት ነገሮች አሉ። ያ ነው አናውቅም። ከአንድ ቨርሽኗ ከዚህ በላይ የሆነ ሲባል አንድ አድርጋችሁ ማለት ነው። ያው ሬዘላር የሚል ነገር ውሰት ስለማያውቅ እዛ ጋር አልሳሳት ነገር ነው። እዚህ ጋር አንዳንዱ የመደጋገም ምን ያደርጋል እዚህ ጋር ለምሳሌ
ቪአይፒ ስቶር ፉድ ሾፕ ምናምን ፎር ምናምን ነገር ይችላል። እንደገና መጣና እዚህ ጋር ሪሙቭ አድርገዋል መልሶ እንደገና ይችላል። ይሄ ስሙ አንድ አይነት ቢሆን ደግሞ እዚህ ጋር የሚችለው እዚህ ጋር የሆነ አፕዴት አድርገናል። ካረግን በኋላ አፕዴት ቨርዥኑ ነው የበፊቱ ደግሞ እነዚህን ደግሞ ለብቻ ይሄኛው ነው የሚያስፈልግ። አንዳንድ የተለያየ ቨርሽን የአንድ ነገር የተለያየ ቨርሽን ስትል ይችላል። ግን ስትል ፕሪቪየስ የነበረው ሪሙቭ እያደረገ አሁን እዚህ ጋር አለ እዚህ ጋር ጭና እንደገና ደግሞ እንደምን ነው የሚለው ጥያቄ አለ። አንዳንድ ጊዜ ይነሳል። ዘሪዝ ሪፕሌስ እንደገና መልሶ እዚህ ጋር ባብል ይታያል። ላይ ባብል የሚባል ያው እንደገና ሪሙቭ አድርገውና እንደገና ሌላ ወደ ኋላ ያለው ቨርሽን በኋላ ተከፈው ደግሞ ለመጫን ሪሙቭ አድርገው አለ ዊርድ ይሆንባቸዋል። እስካሁን የጫነው የሚያስፈልጉ ኮምፖነንቶች ነው። ከዛ ደግሞ ከባህሚ ሪፖ የባህሚ ሪፖዚተሪ ማለት ቼክ ብታረጉ ባህሚ ዊኪ ባህር የሆነ የሪሶርስ ሳይት ነው። ይህ ሳይት ማለት የባህሚ አርቲፊሻል ዶትኔት የሚለው ሪሶርስ ለሁሉም ያው እኛም ለርን ያደረግነው አብዛኛው
ምን እንደሆነ እያንዳንዱ ነገር ታገኙት ከዛ ላይ ነው። ሶፍትዌሩ ዶክመንቴሽኑ ያለው ፎርም በሐምሌ ሪፖርት እንግዲህ ትዕግስት ላለው ሰው የፕሮዳክቱ ሙሉ ዶክመንቴሽን ከነሱ ስኮር ያለው እሱ ላይ ራሳችሁን ማስተማር ትችላላችሁ። ከዛ ላይ ማለት ፋይናሊ የሪፖስተሩን አክሰስ የምናደርግበትን ኮማንድ ራሱ ደግሞ በሐምሌ ደግሞ የራሱን ሪፖዚተሪ ኮማንድ ስፕሬት አድርጓል። ይህ ስትጠይቅ በዚህ ኮማንድ ስትጠይቅ ይሄን ስጠው፣ በዚህ ኮማንድ ስትጠይቅ ይሄን ስጠው እንደማለት ማለት ነው። ይሄ ፍሮም ማይ በሐምሌ ኦርግ ምናምን እንጂ ሪፖዚተር ላይ ላይብራሪ ኮማንዶች ያው ልክ እንደ መደበራችሁ የኮሚኒኬሽን ኮማንዶችን ኢንስቶል ያደርግልናል። ከዛ መጫን ይጀምራል ማለት ነው። ዲፔንደንሲዎችን ጭነናል። አሁን ደግሞ የባህሪ የሪፖዚተሪ ሪሶርስ አክሰስ ማድረጊያ ኮማንዶች እየጫነልን ነው። መጫኑን ማቆ የባህሪ ኮማንዶችን ሪስታርት፣ ሪስቶር፣ ስታርት፣ ስቶፕ፣ ኢንስቶል እና ነገር የሚሉ ኮማንዶች አሉ። እነዚህ ኮማንዶች የተለያየ ኢንስቶል በተጠቀም ኢንስቶልስ በሐምሌ ኮምፖነንትስ ኦር ሪስፔክቲቭ ፕሮሰስ ስፔሲፋይድ ባይ ዘ ኢንቬንተሪ ፋይል ኢንስቶል በተጠቀም ላለው እያንዳንዳቸው ኮማንድ ሲሰሩ ከባህሪ የምታገኟቸውን ሪሶርሶች ለመጠቀም የሚያስችሉ ኮማንድ ያው የምንጠቀመው የትኛው ቨርዥን ነው ብዬ ለማየት ነው። ኤኒዌይስ የ0.93 አሁን ዋን ላይ ደርሷል። ግን ዋን ላይ ሲደርስ ያው እኛ 0.93 ነው ተስማሚ የተደረገው። ያን ዋን እዚህ ጋር የምንጠቀምበት ግን አይሰራም። then we download a file the download command ነው የምንጠቀማት ከምትባል ፋይል ከዚህ ሳይት ላይ ወሰድና እዚህ ፎልደር ውስጥ አስቀምጣት ነው በቃ ካለች ያወራታ ከሌለ ፋይል አሁን ኮምፒውተር እያደረግን ነው ለመጫን ሲዳውንሎድ ያደረጋትን ፋይል ውስጧን ቀይረው
ሪፖርት ፋይል ሪፖርት ፖቴንሻሊቲ እዚህ ጋር ታይም ዞኑ ኤዣ ካርካታ ብለን እናበራል ይለዋል። implementing reports resource የምናገኝበት ደግሞ ዋሬ ይሰጠዋለን። ከባህሚ ሪፖርት ባህሚ ሪሊዝ ላይ ከሱ ላይ ነው ዳውንሎድ ታደርጉ ብለን ዩአርኤል ወይም ሪፖዚተሪ የምንለው ሪፖ ዩአርኤል ፋይሉ ያለው ዳውንሎድ ማድረግ እዚህ ውስጥ ነው ያለው ማለት ዳውንሎድ የምታደርጋቸው ፓርቶች ሪሊዝ ውስጥ ነው ያሉት። ስለዚህ ከዛ ውስጥ አውቶማቲካሊ ሪፍረስ እያደረግ ይጨምርልኛል እንደማለት ነው። ከዛ የሚጫወቱን ኮምፖነንቶች ደግሞ መርጣለሁ። ምን ይጫን ይቻል የሚጫኑ ኮምፖነንቶች እነዚህ ናቸው። ልክ በኋላ ስለ አውቶማቲክ ኢንስቶለር አለ ስክራይብ አደረግላቸዋለሁ። እነዚህ ኮምፖነንቶች የት ጋር ጫናቸው? የኢንስታሌሽን ላይኖች ላይ አንድ ኮምፒውተር ላይ ሆኖ 100 ኮምፒውተር መጫን ይቻላል። አንድ ይህን ኮምፒውተር ይዘቱ እዚህ ጋር ምጭናቸው ሬጅስተሩን ሴት አፕ ካርድ እዚህ ጋር አይፒ መስጠት ነው። እዚህ ኮምፒውተር ላይ እዚህ ኮምፒውተር ላይ እዚህ ኮምፒውተር ላይ በአንድ ጊዜ መልቲፕል ሳይት ላይ መጫን ይቻላል። እኛ ግን እዚህ ጋር እኛው ኮምፒውተር ላይ ብቻ ሆነ ስለሆነ ምንጭነው ኮምፖነንት ይሄ እነዚህ ኮምፖነንቶች ጫናቸው የማሩን ዳታቤዙን ውስጥ አድርገው ያርቅ የሚለው የቢሊንግ ፓርቱን የኦዶ ላቦራቶሪ ሲስተሙን ሳምፕል ዳታቤዝም ስለሚወስድ ማለት ነው። እዛ ጋር አስቀምጦ የሪፖርት ችሎታ አለው የሪፖርት ዳታቤዝም አለው። ነገር ግን ማንፈልጋቸው አንዳንድ የባካፕ ቱሎች ታይም ለመቆጠብ ማስፈልግ ይህ እንኳን አልፈልገው ብዬ መቀነስ ይችላል። ባካፕ ቱል ኒውራሲ ሌላ ባካፕ ሜካኒዝም ይጠቀማለሁ። ሶፍትዌራችን ማለት ይችላለሁ። እነዚህ ልቆት ከሶስት አልፈልግ በቃ ያሉት ሌሎቹ እንዲችልልኝ ሴት አድርግለታለሁ። ቫሪያብሎቹን ደግሞ ልክ እንደ ዊንዶውስ ኢንቫይሮንመንት እንደ ዊንዶውስ ግሎባል ቫሪያብልስ ወይም ኢንቫይሮንሜንታል ቫሪያብልስ የትኛውን ፋይል ላይ ሆነ አክሰስ ማድረግ እንችል የአሁኑ ፋይል ሎካል ፋይሉ የባሽር አርሲ የዊንዶውስ ኢንቫይሮንመንት ማስቀመጫ ቦታ አለ። እዛ እናስቀዋለን። Don't worry, just simply ያው ምን እየሰራ ነው በኋላ ይሁና ሪፈር ታርጉ። አሁን ፋይናል ዘ ኢንስቶለር አስጀምረው እቺ ፋይል ሰጠው ከየት ነው የሚሄደው? ቅድም የተዋቸው ኮንፊግሬሽኖች የባህምን ሪፖዚተሪ የሰጠሁት ቦታ አለ። ከዛ ጋር ሄዶ መጫን ይጀምራል። ማንን ነው እንጂ ነው እነዚህ ጫን ይዘዋል። ከዛ ደስ ይጀምራል ማለት ነው። ከዛ ከሶርሱ ላይ ያመጣል። ባህምን ሪፖ ሰጥቷል። ባህምን ሪፖ ያው ነው ኢናውቶ ወደ ተፈለገ ያን እዛ ጋር ያሉትን ሪፖዚተሮች ቢፈልግ አንተ ወሰድ ወይ ሚኒስትሩ ነው የራሱ ሪፖዚተር ከዛ ጋር ዳውንሎድ አድርጎ ሪፖዚተሪ ክሬት አድርጎ ታስቀምጥ ይችላል። በኋላ እንኳን ይሄ ሪፖዚተሪ ይጠፋል። ለወደፊት
ከጀመረ ጀምሮ ግን ይሄን ሪፖዚተሪ እኔ እንግዲህ እዚህ ስራ ላይ ቆየሁ 3 ዓመት ምናምን በላይ ይሆናል። ይሄ ሪፖዚተሪ ችግር ገጥሞናል። ብዙ ጊዜ ዳይናሚክ የሚሆን የሴንቶስ የኦፕሬቲንግ ሲስተሙ ኮምፖነንቶች ናቸው። ይሄ ሪፖዚተሪ ብዙ ጊዜ ስቴብል ነው። አሁንም አፕግሬድ እያደረጉ ባንከፍልበትም ፍሪ ፋሲሊቲ ላይ ኢንስቶል አድርገን የሶፍትዌር የኦፕን ሶርስ እስከነንቱ we are using የሌላም ሶርስ ጀስት ፋይል ስናደርገው አንሲብል የሚል ቱል መጀመሪያ ይችላል። አንሲብል 246 ማለት ነው። መጀመሪያ ሶፍትዌር ጭኖ ያው ሁሉ እነዛ ሁሉ ኮማንዶች እዛ ጋር ኮማንዶች ሪኮግናይዝ የሚያደርገው ይሄ አንሲብል የሚባለው ቱል ነው። ምንድን ነው የሚለው ነገር ማንተራተት ይችላል። ዊንዶውስ ላይ ስንችል አንድ ሶፍትዌር ለመጫን የሚያስችለን ዊንዶውስ ላይ ያለ ኮምፖነንት ማለት ነው። ይኖዛል ሶፍትዌር ለመጫን ስንችል ማን ስላለ ነው የምንችለው? ዊንዶውስ ላይ ዊንዶውስ ኢንስቶለር ስላለ ዊንዶውስ ኢንስቶለር ከዊንዶውስ ላይ ሪሙቭ አድርጎ ሶፍትዌር ለመጫን ነው። ግን ያው ሂድን ስለሆነ ልክ ሶፍትዌሩን ደብል ክሊክ ስናደርግ ዊንዶውስ ኢንስቶለር ነው የሚነሳው። ልክ ፓራሌል እዚህ ጋር ይሄን ልንጭን ስንል ይሄን የተጠቀመው አንሲብል 246 ማለት ነው። ይሄኛው በጣም ስፔሲፊክ የሚሆነው ይሄን ኮምፖነንት ለመጫን 246 የሚለው ነው አንሲብል የተጠቀመው። አይ አንሲብል ውስጥ ኮማንዶች አሉ፣ ብዙ ነገሮች ነው። እኛ አሁን ቀደም ላይን ባይ ላይን ኮፒ እያደረግን ሰራን። ከዛ በላይ ደግሞ ማአት ስቴፖች አሉ። እነዛን ሁሉ ማድረግ ስለማይቻል በአንሲብል ሪኮግናይዝ በሚያደርገው ፓተርን ይሰጠዋል። አንሲብሉን መጫን ይጀምራል። ከዛ ሶርስ ላይ ያ ኮፒ የሚደረገው ኮፒ ኢንስቶል የሚደረገው ዳታቤዝ ሪስቶር የሚሆኑ ሪስቶር እያደረገ ይቀጥላል። ኢቭን ቨርሽን ሲቀየር ራሱ እዚህ ጋር ከደረስን ራሱ እዚህ ጋር ከደረስን ኦፕሬቲንግ ሲስተም አፕዴት ታደርጉት የአንሲብል ቨርሽኑ ቀይረው ነው ሶፍትዌሩን መጫን ይቻላል። ስለዚህ አሁን ጀመረ ማለት ነው። እሺ ሪስቶር ስታርትስ ታስክ በታስክ ተቀምጧል። ታስኮቹ በአምኒ ከባህሚ ኢንስቶለር ላይ ስንጭን ባህሚ ስንጭነው የመጀመሪያው የባህሚ ሪፖ ስንጭነው ሪፖ ምን ይዞልን ይመጣል? እንደዚህ ታስኮች አሉ። መጀመሪያ ይሄን የሚል በታስክ ብሬክ ዳውን አንሲብሉ ሪኮግናይዝ በሚያደርገው ፓተርን የተቀመጡ ታስኮች አሉ። እሱ ላይን ባይ ላይን ዳታቤዝ ግሩፕ ያደርጋል። ውስጡ ሊስት ኦፍ ኮማንድስ እነዛ ኮማንዶች ከዚህ ጋር ይሄን ፋይል አምጣ ከዚህ ጋር እንደሚያመጣ እዚህ ጋር አስቀምጥ፣ ይሄን አምጣ ከዚህ ጋር ድንገት ሪፖዚተሪው ያን ፋይል ሄዱ ቢያጣው ቢቀየር ሶሱ ሶፍትዌሩ መጫናቸው። ስለዚህ እንደገና ኢንተርቬንሽን ማኑዋል ኢንተርቬንሽን በፊት ደግሞ እንደዛ ነው የሆነው ኮምፖነንት ላብራቶሪ ሲስተሙን ረን የሚያደርግበትን የፖስትግረስ ሪፖዚተሪ ተቀይሮ ማኑዋሊ ፖስትግረስ ለመጫን ነበረ የምንሄደው። ይህን ኢንስታሌሽን የሆነ ድረስ ይሄዳል። እናንተም ቪኤም ካላችሁ ቪኤማችሁ ላይ ሞክሩት። ይሄ ኢንስታሌሽኑ ሄዶ ፋይናሊ የጫነውን ሲስተም እናያለን። አሁን ግን የምንጠብቀው ሊያቆየንም ስለሚችል መቀመጥ የሚያደግ ማለት